ብዙ ሰዎች በዚህ ማሽን የሚሸወዱበትን ነገር ልንገራችሁ። አንደኛውና ሁለተኛውን እንዴት ነው የምንለየው ላላችሁኝ፣ አንደኛው መልቲ ፋንክሽናል ይላል እና 10000 ዋት ይላል። ሁለተኛው ደግሞ ኮፊ ግራይንደር ብቻ ነው የሚለው። አንደኛው ጉልበቱ 10000 ዋት ሲሆን ሁለተኛው ደግሞ 350 ዋት ነው። በዛ ላይ ደግሞ ሜዲን ጃፓን ይላል ራሱ ላይ፣ ካርቶኑም ላይ ደግሞ ሜዲን ጃፓን ይላል። ሁለተኛው ደግሞ ምንም አይነት ሜዲን አይጽፍም። እናንተም እንዳትሸወዱ 10000 ዋት የሚለው ሜዲን ጃፓን የሚለውን ለበርበሬ፣ ለቅመም፣ ለደረቅ ነገር በአጠቃላይ ለሽሮ፣ ለሁሉም ነገር የሚሆነው እንደምትመለከቱት ድንጋይ እንኳን እንዲጽድት አድርጎ የሚፈጨውን ማሽን 3 ኪሎ የሚይዘውን 3 ኪሎ የሚይዘው ቢባልም ሳይዟ አነስ ያለች እስከ 2 ኪሎ መያዝ ያቅም ያለው ነው። በሰዓት እስከ 200 ኪሎ መፍጨት የሚችል። ተጨማሪ ደግሞ ከራሱ ጋር ከሰል ጥርስና ደግሞ ወንፊትና መጥረጊያ ያለው በጣም ኦሪጂናል የሆነ 3 ኪሎ ቢባል 3 ኪሎ ባይዝም በጥራት ብዙ አድርጎ መፍጨት የሚችል ነው። በ15 ሰከንድ ብቻ 2 ኪሎ መፍጨት የሚችል ነው። በጣም ኦሪጂናል፣ ለቅመም፣ ለደረቅ ነገር፣ ለሁሉም ነገር መፍጨት የሚችል ነው። ለማዘዝ ሲወስኑ ከላይ ባለው ስልክ ይደውሉልን። ዋጋው 30000 ብር ሲሆን በ30000 ብር ብቻ ይሄንን የቤት ውስጥ ወፍጮ በቤት ውስጥ ቆጣሪ የሚሰራውን እንምጣለታለን። ቢደውሉ